ማወቅ አለብሽ። ከዚህ የባሰ ነገርም አገኛለሁ። ይገርምሻል። ጠላቶቼን እኔ እጠብቃለሁ፣ ወዳጆቼን አንተ ጠብቅልኝ ነው የምለው ፈጣሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦች እጅግ በጣም ነው ማከብራችሁ፣ ወዳችሁ፣ ስለኔ ደህንነት እየተጨነቃችሁ ተሻለ ሆይ እንዴት ነህ ደህና ነው ወይ ላላችሁ በአጠቃላይ እጅግ በጣም ደህና ነኝ አልሐምዱሊላህ። የተሻለ ነው ደህና ነኝ ሰላም ነኝ አልሐምዱሊላህ። በድጋሚ መጥቼላችኋለሁ። ስመጣ ግን ባልኩት መሰረት ለናንተ ይዤላችሁ የመጣሁት ነገር አለ። ያዩን ሚስጥር ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ያለ ምክንያት አይደለም ያወራሁት፣ ያለ ምክንያት አይደለም የተናገርኩት። ከዚህ በፊትም እኔም እጠራጠራለሁ። የምጠራጠረው ነገር አሁንም እንደተጠራጠርኩት ነው ያለሁት። ብዙ ነገር ማለት ነው የምጠራጠረው ነገር አለ። የምጠራጠረው ነገር በወሬ ያስኳችሁ። መጀመሪያ ላሰማችሁ። አንድ የጠረጠርኩት ነገር ነበርና ሳልነግር ማለፍ ስላልቻልኩኝ ነው። ተጠቀመ ልንገር ብዬ ነው። እና ያው እኔ ካዩ ጋር በጣም ስለምቀራረብ ያው ጓደኛዬ ስለሆነች አዩ ሐሳቧ ሌላ ይመስለኛል። እርግጠኛ አይደለሁም ግን በቃ ሐሳቧ ሌላ ነው። በተደጋጋሚ ሰሞኑን እያየኋቸው ስለሆነ ነው የምነግርህ። እና ሰሞኑን በጣም አንድ ላይ እያየኋቸው ነው። ከዚህ በፊት እንደውም አይቻቸው አላውቅም። እና ቤትም ይመጣሉ ምናምን አብረው ይሆናሉ ከኔ ጋርም ያው ብዙም ምናምን በፊት አብረን ሁሌ ነበር የምንገናኘው ምናምን። አሁን ግን እንደዛ ቀንሳለች። ከሱ ጋር ብቻ ነው የምትገናኘው፣ እሱ ብቻ ነው የምታወራው። እና እኔ ራሱ እንዳላቅባት ነው መሰለኝ በቃ ይመስለኛል። ወቢና አዩ የፍቅር ግንኙነት ሳይጀምሩ አይቀርም። እና በተደጋጋሚ እያዩዋቸው ነው። እናም ማለት ነው እንደሰማችሁት በጣም እጠራጠራለሁ። እስቲ እናንተም በኮሜንት ጻፉልኝ፣ ምክንያቱም እየሆነች ያለችው ነገር እና እኔ ግን ስጠረጥር ያው ሰሞኑን አፍ ላፍ ገጥሞ ነው የሚያወሩት። እናም ስራ ራሱ አይመስለኝም። ምንም የስራ ጉዳይ አይደለም። የስራ ጉዳይ ውጭ አያወሩም እንዴ? ቤት እየተገናኙ ነው የሚያወሩት። እና በጣም ግራ አጋባችኝ። ጓደኛዬ ናት፣ ለዛ ነው በጣም ማለት ጓደኛዬ ናት፣ በጣም የምንቀራረብ ጓደኛዬ ሆና እንዴት ይሄን ሁሉ ነገር ሳትነግረኝ ብዬ በጣም ስለከነከነኝ ነው። በጣም በቃ ጥርጣሬ ውስጥ እንድገባ አረገችኝ። አብረው በተደጋጋሚ እያየኋቸው ስለሆነ እኔንም አጠራጠረችኝና ያው አንተንም ከጠቀመህ ብዬ ነው ይሄንን ነገር እየነገርኩ ያለሁትና እስቲ ሰሞኑንም ያለችበት ሁኔታ በደንብ ያለው ጠፋችብኝ። እኔ ራሱ በቃ ወቢ ነው ወሬዋ ሁሉ ወቢ ነው። ስትሄዱላ ወቢ ነው እንዴ? እኔ ግራ አጋባችኝ እኮ። ባሏ ወቢ ነው ሰይድ ነው? ቆይ እና እንዴ ወይ አዩ በጣም ግራ አጋባችኝ። እኔ ባሏ አንዴ በዚህ ጋር ሰይድን አትንኩብኝ ሰይድ ትላለች፣ አንዴ በዚህ ጋር ከወቢ ጋር ወደዚህ ትላለች። ግራ አጋባችኝና የሰፈር ልጆች ራሱ ከወቢ ጋር አይተናት ምናምን ብለው ነገሩኝና እኔን ትተሽኝ ከወቢ ጋር ትያለሽ እንዴ ምናምን ስላት አረ የስራ ጉዳይ አጋጥሞኝ ነው ምናምን። በጣም እንጠራጠራቸውና እንድጠራጠራቸው ያደረገኝ ነገር ደግሞ እና ብቻ በጣም ተናዳ ቪዲዮውን ሁላ እያየች ነበር። የዛን ቀን አብረን ነበርንና በጣም እየዛተች እየፎከረች ምናምን ያዙ ይልቀቁኝ አለች። በቃ እንደው የዛን ቀን ቪዲዮውን ያየች ቀን ሁላ መጣ ብገልክ ደስ ይላት ነበርና በጣም ተጠንቀቃት። ጓደኛዋ ነች፣ ስም መጥቀስ አልፈልግም፣ ስሟን አልጠቅስም። ጓደኛዋ ነች። የሷ ጓደኛ ለኔ ሙሉ ማስረጃ ሰጣኛለች። አንድ ጓደኛ አይደለም ያላት፣ ማንነቷንም በጭራሽ ልታውቀው አትችልም። ምክንያቱም ድምጹን ቀይሬዋለሁ። ይሄን ሪከርድ ድምጹን ቀይሬዋለሁ። በድምጿ እንኳን ታውቀዋለች እንዳትል ድምጿ የማን እንደሆነም አይታወቅም። እጅግ በጣም ከልብ ነው ማመሰግነው አንቺ ስለሰጠሽኝ መረጃ። እኔ ጋር ያየሽው ጥሩ ነገር ባይኖር ኖሮ ይህንን መረጃ ስጭኝ ነበር። ማንም ሰው ጥሩ ነገር ነው የሚፈልገው። ማንም ሰው ጥሩ የተባለን ነገር ነው የሚፈልገው። ያው እኔ ስለምቀርባት ነው የምነግር ያለውን ነገር። ሰው ላይ ክፉ ነገር ሲደረግ ማየት ስለማልችል ነው
ለዛ ነው እየነገርኩ ያለሁትና ራስን ጠብቅ። በተቻለ አቅም ራስን በደንብ ለመጠበቅ ሞክር። ሐሳቧ በጣም 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 ግራ ስለሚገባኝ ነው። እኔ ራሱ በጣም ነው የምጠራጠራት። ክሉ በጣም ስለሚያንቀለቅላት በጣም ቅልቅል ነው የሚያደርጋት። ይሄ መንቀልቀሏን በተረጋጋ መንፈስ እያጤንኩት ነበር። እጠራጠራለሁ አሁንም ነው ብዬ አልደመድም፣ ግን ጥርጣሬ እንዳለ ነው። እናንተስ ኮሜንት ላይ ጻፉልኝ። እኔ እንደምጠራጠረው አሁን እንደሰማችሁት የሰማችሁት ነገር አያጠራጥርም ብላችሁ ነው የምታስቡት ወይስ ትክክል ነህ ያጠራጥራል ሁኔታዋ አያምርም ነው የምትሉት? በእኔ በኩል ይሄንን ነው የምለው። እሷ ሁኔታ ያደረገች ያለችው የምትሆነው ነገር የምትንቀለቀለው በቃ ያላት እንትን ሐሳቤ የምታስበው ሐሳቧ ማለት ነው ምንም በቃ ተጨባጭ ያለው ነገር ነው፣ አይጨበጥም። በአጠቃላይ ብቻ ምነግር ነገር ደግሞ ሌላም ብዙ ነገር አለ። አዲስ ነገር ካለ አሳውቅሃለሁ። ሰሞኑን ምንም ሊጨበጥ አይችልም። ፍቅር ይኑር ሌላ ታርጌት ይኑር ተጨባጭ የሆነ ነገር የለም። ከዚህ ሌላ ነገር አለ ወይም ደግሞ እያደረግሽው ያለሽው ነገር ካለ በግራም በቀኝም ከፊትሽም ከኋላሽም ሰው አለኝ። አንቺ አጠገብ ከጎንሽ ሰው አለኝ። ምን ያህል ከባድ እንደሆንኩ እንድታውቂ ነው ይሄንን ላሰማሽ የፈለኩት። ምን ያህል ማልቻል ሰው መሆኔን ላሳውቅሽ ነው። ምንም አይነት ነገር እንደማይመለሰኝ ምንም አይነት ነገር እንደማይበግረኝ እንድታውቂ ነው። በተለይ ደግሞ ስለነካካሽኝ እኔ ስለነካካሽ የበለጠ ጠልቄ እንድመረምር እንዳጤን ያደረግሽ ትኩረት እንዳደርግብሽ ነው ያደረግሽ። የበለጠ እንድከታተልሽ ነው ያደረግሽኝ እንጂ ካንቺ ላይ እንድቆም ካንቺ ላይ እንዳቋረጥ ወይም ደግሞ ካንቺ እንድርቅ አላደረግሽኝ። የበለጠ እንድቀርብ ነው ያደረግሽኝ። በጣም የተሸወርሽው ነገር አሁንም እያሰብሽ ያለሽውን ነገር አያዋጣሽ። አሁንም እያደረግሽ ያለሽው ነገር አያዋጣሽ። በደንብ አስቢበት። እኔ የፍራቻ ወሬ ምናምን አይደለም ማወራው፣ ወይም ፈርቻ አይደለም ማወራው። እየተሳሳትሽ እንደሆንሽ ነው የምነግርሽ። ስህተት ላይ ነው ያለሽው። ከዚህ የባሰ ሚስጥርም እንደማገኝ ወቂ። እቺ ትንሿን ሚስጥር ነው ያገኘሁት። ትንሿን ነገር ነው እጄ የገባው። ከዚህ የባሰ ነገር ደግሞ እንደማገኝ ማወቅ አለብሽ። ከዚህ የባሰ ነገርም አገኛለሁ። በተለይ ከነ እንቅስቃሴ ይገርምሻል። ጠላቶቼን እኔ እጠብቃለሁ፣ ወዳጆቼን አንተ ጠብቅልኝ ነው የምለው። ፈጣሪ ጠላቶቼን እኔ እጠብቃለሁ ዞር እያልኩ፣ ወዳጆቼን ደግሞ አንተ ጠብቅልኝ ነው የሚባለው። ካላወቅሽ ይሄ ነው። እናንተ ምን ትላላችሁ? በኮሜንት ጻፉልኝ።